ይሄንም ማለት ማሰብ በቻለ ቁጥር ለምን አልክ ካልከኝ ዘሞስት ዋር ያለው ከሺ ምናምን በላይ የጦር ቤዝ ያለው አሜሪካ ነው የእንግሊዝ ነው ኖት የአፍሪካንስ አሁንም በኢትዮጵያ እንኳን ኮንቴክስት ብታይ በጎሳ በምናምን የሚያጣሉን እነማን ናቸው ትንሽ ፊደል የቆጠሩ ሰዎች ናቸው እስኪ ያልተማረ ሰው የሚመራው ጎሳ ተጣልተናል ወር ዝም ብለ ወደ መብራት ወደ ሌለባቸው ቦታዎች ብቻ ነው ትንሿ ስልክና ምናምን ያለ ዝም ብለ በሄከ ቁጥር the more the society is peaceful ግን at the same time በነቀነከው ቁጥር በነካካው ቁጥር የሚሞተው የትኛው ነው እንዲ ትራውማ የምትለው ነገር ስለዚህ ቲንኪንግ ብቻው አኒማል የሆነውን ሰው ይሰራል ማሰብ ብቻው ሃይማኖት ከማሰብ ጋር ይገናኝ ከማሰብ ጋር ግን አለመገናኘት ነው ስልጣኔን ይሰራው ምክንያቱም ከማሰብ ጋር ባለመገናኘቱ አንተ ካለህ ነገር ስትረዳ ደስተኛ ትሆናለህ በማሰብ ብታስበው ግን እንዴ የለፋውበትን ትንሽ በቀዋል ነው የምትለው አይው ስለዚህ ሃይማኖት ካለ ባለማሰብ ውስጥ ነው የሚጸናው የሚለው ሐሳብ ይሄ ምክንያታዊ ነው ለማለት አይደለም ምክንያቱም አንተ ለተቸገረ ሰው ሰጥተህ አግዘ የሚሰማህን ደስታ ስንት ኪሎ ነው ታውቀዋለህ you can't know even ሰው ሳያይ ተደብቀህ አንተ ለሊት ምናምን ይሁን የምታረገው አገልግሎት ማንንም ሳያይ የሚሰጠን ሳቲስፋክሽን ታውቀዋለህ አንደኛ ከፈጣሪ ጋር በትክክል እኔ አሁን ፈጣሪ ለምሳሌ ፐርሰናሊ ብትጠይቀኝ በፈጣሪ ያለ እምነት ምናምን በሃይማኖት በምናምን ቋንቋ አይደለም ኢንዲፔንደንትሊ ብትጠይቀኝ እኔ ፈጣሪ ባይኖር እንኳን ማለት ፈጣሪ የለም የሚባለው አስተሳሰብ ሞር አሳማኝ ነገር እንኳን ቢመጣለት ለኔ ግን አለ የሚለው መላመት ብዬ የምወስደው ራሱ ያሳምነኛል ለምን መሰለ አለ በሚለው ሐሳብ ውስጥ ሩቅ የሆነ አልቲሜት ወደ ጎድ ለመድረስ ስትላው ለምሳሌ በመልካምነት ጥግ ለመድረስ ያስቀመጥኩት ሃይፖቴሲስም ቢሆን ሩቅ ያለ መላምትም ቢሆን የሚሰጠኝ የህይወት ትርጉም አለ የለም ከሚለው ሐሳብ በላይ አለ ማን ያለው ጎዶሎ አይደለም ያለው ትርጉሙን ስታየው ፍትሃዊ የሆነ ሁሉን አዋቂ የሆነ ዳኛ የሆነ የምትለው ስለሆነ ያ ሐሳብና ኮንሰፕት ለፊሎሶፊም ለቲንኪንግም ለሞራሊቲም ያገለግላል ይሄን ማሰብ ካልቻልን ግን ከእንስሳ በታች የምንሆነው የተለያየ ወራዳ ተግባር ውስጥ የምንገባው ለምንም ሳይሆን ቶታሊ ግሪድ ሰልፊሽ የሚባለው ነገር ለማለም ነው